ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ቶክ ዳላስ ከዚህ ከዳላስ ከተማ የሚደረገው የወዳጆች ጨዋታ የዛሬው እንሆ ሞቅ ብሎ ተጀምሯል። ክላስ ፕላስ ምላስ ዳላስ ይዘን ምላስ ስትለኝ መጣው ምላስ እኔ ምናጠፋው እንደተለመደው ልብን ሁለት ቦታ ክፍል የሚያደርግ ወደ ግራ ልወስን ወደ ቀኝ አጣብቂኝ ውስጥ የሚከት ታሪክ ዛሬ ሚዘን መተናል። በመተሰሙት ታሪክ ላይ ውይይት አድርጉ ከቤተሰብ ከወዳጅ ከዘመድ ጋር ተጫዋወቱበት። ለባለ ታሪካችን የሚጠቅም ሐሳብ አለ ካላችሁ ደግሞ በኮሜንት ሴክሽን ስር አስቀምጡልን። ጨዋታችንን ስንጀምር ያለ ላይክ አንጀምርም። ላይኩን ሞቅ አድርጉት። ሼር ማድረግ እንዳትረሱ። ሰብስክራይብ ያላረጋችሁ በዚህ አጋጣሚ ሰብስክራይብ አድርጉን። ወደ ታሪካችን እዛው ደግሞ ኖቲፊኬሽን እንዲደርሳቸው ስንለቅ እንዲደርሳቸው እሱን ይንኩ። የዛሬው ባለ ታሪካችን ከድሬዳዋ ናት። የዛሬዋ ባለ ታሪካችን ከፍቅረኛዋ ጋር በፍቅር ለ3 ዓመታት ያክል አብረው እንደቆዩ ትገልጻለች። ሁለቱም ከዩኒቨርሲቲ እንደተመረቁ በተማሩበት ሙያ ስራ ማግኘት አልቻሉም። ሁለቱም የሚኖሩት በየቤተሰቦቻቸው ቤት ስለሆነ ከባድ የሚባል ችግር እንዳልገጠማቸው ትናገራለች። ሆኖም ግን በተማሩበት ሙያ ስራ ማግኘት ቀላል ባለመሆኑ እሷ ህይወቷን ለመደጎም በአንድ ሬስቶራንት ውስጥ በአስተናጋጅነት ስራ ተቀጥራ በመስራት ላይ እንደምትገኝም ገልጻልናለች። በአንጻሩ ደግሞ ፍቅረኛዋ በአሁኑ ሰዓት ምንም አይነት ስራ ባያገኝም ለምን ተጋብተን አንኖርም የሚል ጥያቄ እያቀረበላት ነው። እናቴ ቤት የራሴ የሆነ ክፍል ስላለኝ መኖሪያ አይቸግረንም፣ ከባድ ችግር ከመጣም እናቴ አትጨክንብንም እያላት ነው። የባለ ታሪካችን ልብ የተከፈለው ይሄኔ ነው። በአንድ በኩል ለትዳር የሚያበቃ ጽኑ ፍቅር ቢኖረንም በአንድ ጎጆ ለመኖር የሚያበቃ በቂ ገቢ የለንምና እሱም ስራ እስኪያገኝ እኔም የተሻለ ገቢ እስኪኖረኝ እንታገስ እላለሁ። በሌላ በኩል ደግሞ ማረፊያ ካልቸገረን ዋናው ፍቅሩ ነው፣ ገቢያችን ቀስ እያለ ያድጋል፣ ግድ የለም አብረን እንኑር እላለሁ። ቶክ ዳላሶች በሁለት ሐሳቦች መሃል ተከፍዬ ተጨንቄያለሁ። የቱን ልወስን? ዋው ለዋልዬ የተመቸ ታሪክ ነው። የተመቸ ሳይሆን የከበደ ነው። ይመቻል። ፍቅር እንደከበደ በጣም ያሳዝናል። እኔ መሰለ ታሪኮች ላይ ዋሊን ነው ማየት የምፈልገው። ደስ ትላለች በጣም ባለ የፍቅር ሰው ስለሆነ ትንሽ ለፍቅር ቅርብ ነው። የፍቅር ሰው እንደ ሀገራችን ሰዎች የፍቅር ሰው ስትል የታሪኩም የመጣው ከፍቅር ሀገር ከድሬዳዋ ነው እና ድሬዳዋ ሄጄ እንደማላቅ ብነግራችሁ ነው ገሩ ወይኔ በጣም ተበድለሃል። በድሬዳዋ የምትኖሩ ወዳጆች ስፖንሰር አድርጉኝ፣ ጥሩኝ፣ አሳዩኝ። ከተማ በጣም የሚገርመኝ ደግሞ ያረጋሉ ስፖንሰር አንተ ብቻ ትኬት እንችል አዲስ አበባ ድረስ እንጂ ከዛ በኋላ ያለው ድሬዳዋ ደረስኩማ ራሴ አይደለም እንዴ። እያንዳንዱ የድሬዳዋ ከተማ የመንደር ስም ደግሞ እና ከዚህ ጀምሮ ትኬት ስፖንሰር እንዲያደርጉ ነው የምጠይቀው። የፍቅር ሀገር አንዴ ምን ችግር አለ? እነሱ ፍቅር ማንንም አርጉኛ ምን ችግር አለ? ለማንኛውም ተመልካቾች እንግዲህ ቀደም ሲል ያነሳነውን ታሪክ አልረሳንም። ሐሳብ አስተያየቶቻችሁን በኮሜንት ሴክሽን ስር አሳውቁን። ይህን ብለን እኛ ምን እንወስናለን የሚለውን በተራ እንሄዳለን። በተራ ያንን ከማለታችን በፊት ግን ይህንን ታሪክ ተልኮልን እያነበብን እኔና ቃል አብረን ያነበብነው ይሄ ነገር በጣም እንዴ ምን ይሄ ሁሉም ኢትዮጵያዊ ታሪክ አይደል እንዴ? በቃ ዝም ብለሽ የሆነ ነገር አድርጊ ብለን ልንወስን ስንል ተከፈልን። እኔና እሱ ተለያያችሁ ብለን ነው እንዴ? እንደዚህ ነው እንዴ? እንደዚህ ነው የምታስበው? በቃ ስለዚህ እንውሰደው ይሄን ታሪክ ብለን የመጣ ነው እንጂ ሲታይ ቀላል ነገር ይመስላል ግን አይደለም። ተባብለን የመጣ ነውና እኔና ቃል የቀል ሆነን የመጣ ነው። ስለዚህ እናንተን ነው የምናውቀው። ምን ታርጋለሽ እንዴ? በምንም ሲቹዌሽን አግቢው ነው ያልኩት። ከምርሽ ነው? ኦኬ። ቃልስ አታግቢው ነው ማለት ነው? ተቃራኒ። አዎ ቆይ ተረጋጊ፣ ገቢ ኑራው አልኩ። ታሪክሽ በጣም ነው ደስ የሚለው። ገና ስሰማው ነው የወደድኩት። እንዳንቺ አይነት ሴቶች ይብዙልን። አግቢው አቤት ታዲያ
አግቢው። እኔ ደግሞ ምንም ጥያቄ የለውም። እንደውም ከሰማሽኝ ያው ልትሰማኝ ነው አይደለ? ታሪኳን የላከች እንዳታገቢ ገና ነው ተረጋጊ ነው ማለት ያ እጠብቃለሁ ብላለች። እንትን ሲተላለፍ ራሱ እንዴ አያለው ብላለች። በደንብ የምጠብቀው ነገር ነው፣ በጣም ያስጨነቀኝ ነገር ነው ብላለች። ቀላል ይመስላል ቅድም እንዳለው ግን ቀላል ነገር አይደለምና እኔ ለአራት ሁሉ እንከፈላለን ብዬ አላሰብኩም። ሁለት ቦታ እንከፈላለን ትቀራለች ብለሽ ነበር ያሰብሽው አይደል? እኔ እንደዛ ነበር ያሰብኩት። አዋይም ብዙም ብለሽ አሰብሽ ብዬ ነገር አዋይም አይደለም ቀላል ነው ብዬ ነበር። የምትገርመኝ ነገር ታሪኩ ከተነገረ በኋላ ሀሳባችሁን ተናገሩት ብለን ተናግረን ከዛ ነገር እናራዝማለን፣ ማሰቢያ ጊዜ እንወስዳለን። ለማንኛውም ቶክ ዳላስ በቴሌግራም ላይ ታሪካችሁን ስለምታደርሱን ደስ ይለናል። ኢንስታግራማችንን ፎሎ አድርጉና አዳዲስ መረጃዎችን እዛ ላይ ታገኛላችሁ። እናንተም ትልኩልናላችሁ ቮይስ እና ቴክስት። ቲክቶክ ላይ ፌስቡክ ላይ ያለን፣ ዩቲዩብ ላይ ደግሞ ሰብስክራይብ እና ላይክ ማድረጉን እንዳትረሱ። በቀጥታ የፍፄን ምክንያት መስማት ፈልጋለሁ። ምን ቢቆርጥ ነው አታግቢው የምትለው? ምን አስበህ ነው ፍፄ? ለዛው ወንድ ልጅ ኧረ በጣም የሚገርም ነው። እንዴ ተማርቻ ኖርሻለሁ ምናምን የሚል ወንድ ልጅ ስትይ ዋሌ ቅድም እንደዚህ አይነት ሴቶች ይብዙልን አለ። ምንድነው ችግር፣ ጭንቅ፣ መከራ የሚችሉ ሴቶች የምትፈልገው ግን ማለት እንደ ራሳችሁን ቻሉ እንጂ ብሮ ችግሬን ማቀው ራሳችንን ቻሉ እንጂ ብሮ። ትዳር ከባድ ነገር ነው፣ ቀላል እንዳይመስልሽ። ብዙ ወጪዎች አሉበት። ይሄ ዝም ብለህ ፍቅር አለ ፍቅር ስላለብን እንጋባለን ምናምን አይሰራም። ፍቅር ብቻውን ትዳር አይመራም። በተለይ በዚህ ዘመን አይበላም። የቤት ኪራይ አለ እናቴ፣ ማርገዝ አለ፣ መውለድ አለ። በእርግዝናም በወሊድም ውስጥ ብዙ ወጪዎች አሉ። ከዛ በኋላ ልጅ ማሳደግ አለ፣ የትምህርት ቤት አለ። ብዙ ወጪዎች ስላሉ እነዛን ወጪዎች መሸፈን የሚችል ነገር ሳትይዙ ቤተሰብ መመስረት ተያይዞ ማለቅ ምንም ጥያቄ የለውም። በቀጥታ ካሜራ እያየው ነው ያወራው። የእድሜ ልክ ነው እንዴ? ስራ ያገኙም አሁን ለድህነት ይኖራሉ የሚባሉት በየትኛው መንገድ ብንሄድ ባሌ ቤት ራስ ነው። ቤተሰቡን መምራትና ማስተዳደር ደግሞ ትልቁ ለባሌ የተሰጠ ኃላፊነት ነው። እቺ ልጅ በእርግጥ አልሰራም አላለም፣ ስራ በማጣት ውስጥ እንዳለ ነው ታሪኳን የተናገረችው። ቢሆንም የዚህን ያክል ደረጃ የሚያስቸኩል የሚያሯሩጥ ጉዳይ ያላቸው አይመስለኝም። እንጨት ተሸክሞ የሚሆን የራሱ ገቢ ሲኖረው እሷን ማስተዳደር ሲችል ተከራይቶ ደግሞ ከእናቱ ቤት ይዟት ወጥቶ በአግባቡ ትዳሩን መምራት ካልቻለ እሷ ራሱ የምታገባበት ምክንያት አይታየኝም። እኔ ፍቅረኝነታቸው ይቁም ሪሌሽንሺፓቸው ይቋረጥ እያልኩኝ ሳይሆን አሁን ግን ለትዳር በቂ የሆነ ቁመና ላይ አይደሉም። በተለይ ደግሞ ለእሷ እናትና አባቱ ቤት መግባት ምንም በፍጹም ማልስማማበትማ ማልደግፈው ነገር ነው። ተከፈችና ማስተሳሰር ማወጣው ነገር ውስጥ ነው የገባሽው። ባይዘው የመጀመሪያው ነገር ፍፄን ያነሳው ሐሳብ ላይ ትዳር ፈታኝ ነው፣ ትዳር ትልቅ ነገር ነው ብለሃል። ትዳር ብዙ ነገር ይጠይቃል ብለሃል። ዋናው ነገር ግን ትዳር አብሮ የሚሰራ ነገር ነው። አብረሽ የምትሰሪው ትዳር መሰረት የያዘ ነው። ኦብቪየስሊ ዋጋ የማያስከፍል ነገር የለም ለጥሩ ህይወት። ምናልባት ይሄኛው ነው ዋጋው የምትከፊው። ግን ደግሞ ወንድ ልጅ ብር ሳይኖረው ማግባት የለብሽም ነው እያልሻለሽ። ስለዚህ አሁን ወንድ ልጅ ራስ ነው ማለት ብቻው ብር ያመጣል ማለት አይደለም። ቴምፖራሪ ለተወሰነ ጊዜ ድረስ ብር የለውም፣ ስራ የለውም። አሁንም ተለያይተውም እኮ አንድ ላይ ናቸው። አንድ ላይ ይደሩ፣ አንድ ላይ አንድ ባይዘዌ እኔ ምን እንደምመኝ ታውቃለህ? ሁሉም ሴቶች የተደላደለ ህይወት ኖሯቸው ሲስቁ ሲደሰቱ ማየት ፈልጋለሁ። ማለት ጥብስ ብላ ጥብስ ብላ ጉስቁል ብላ በሰቀቀን እንድትኖር አልፈልግም። እዚህ ፍቅር ካለልሽ ዋናው ፍቅሩ ነው ይባላል። ታውቂያለሽ? ዋናው ፍቅሩ ነው ይባላል። ልክ ነሽ እኮ ዋናው ነገር ፍቅር ሊሆን ይችላል። ግን የራሷ የተሻለ ገቢ ኖሯት አፎርድ ማድረግ የምትችል ቢሆን እሷ አንድ ነገር ነው። እዚህ ጋር ግን እሷም አልቻለችም። ቢያንስ እሷን ግን ማደንቅላት ምን ነገር አለ መሰለሽ? የተማረች ግራጁዌት ያደረገችበት ፊልድ አለ። እሱን ትታ ግን በመስተንግዶም ቢሆን ገብታ እየሰራች ነው። እሱ ዋይነት እንጨት አይፈልጥም። ለምን የቀን ስራ አይሄድም? ስራ ጠፋ የሚባለው በፊልዱ አቶ ሊሆን ይችላል። ቢካዝ ብዙ ስራ አጥነት አለ ኢትዮጵያ ውስጥ። እሱ ምንም ልከራከርሽ አልችልም። ግን ቢሆንም የራሱን ገቢ መፍጠር ነበረበት።
በመሰረቱ ከባድ ነው። ወንድ ልጅ ሆኖ በአንቺ አስቤዛችንን እንገዛለን እናቴ ቤት ይዤሽ ገብቼ ልኑር ማለት ራሱ ዊርድ ነው። ለጊዜው ነው እኮ ለምን ያስቸኩላል? የት ሊሄድ ተዋደዷ በቃ ደግሞ አብረው ተለያይተው መኖር አልቻሉም። እዛ እና እዚህ ሆኖ ከባድ ነው እንዴ በውጪ ይገናኝ። ይኸውልሽ አሁን እኔ ባለ ትዳር ነኝ። በውጪ እኔና ሚስቴም ቢሆን ማታ እንቅልፍ ይለየናል እንተኛለን። ከባድ ነገር ነው ያለችው ፍፄ። በነገራችን ላይ የሆቴል ኪራይ ከየት ይመጣል? ስለዚህ ቤርጎን የተፈለገው ምንም ቢሆን አንድ ላይ መኖራቸው ዝም ብዬ ላልክ ነበር። ምን ነው ችግር? ቤርጎን ትዳር ነው የፈለገው። ለምን አይገናኙም? ውጭ እንዴት ነው የሚገናኙት? ሆቴል አይከንቴንን አይደለም ልጅ እኔ የእሷ ሀሳብ እሷ ምግብ ለመብላት ውጪ ወሰዱበት መንገድ ገብታ ነው። እኔ እንደዛ አላሰብኩትም። አንዳንድ ነገር አዳር ምናምን አይደለም። ውጭ መገናኘት ብዙ ወጪ ነው የሚያስከፍለው። ስለዚህ ለስላሳም በል እንጂ እንደ ድሮ የኮሪደር ልማት የሩም ወጪ ነው የምታቀናንሰው። እያቀናነሰች ሆቴል ስም የአልጋ አይደለም እያልኩ ያለሁት። አይ እሱ የአልጋ ቢሆን ጥፋት አይደለም። አይ ትዳርን አልተረዳም። ትዳር ላይ እኮ እኛም ሌሊት እኮ እንተኛለን እንቅልፍ ይወስደናል። ባልና ሚስት ማለት እሱ እናንተ ደግሞ እዛኛው መሰራችሁ። እኔ እንደዛ አላልኩም። ለመብላት፣ ለመጠጣት፣ ለመቀጣጠር ምንም ነገር ይሁን ውጭ ቁጭ ብለሽ ስታወሪ ወይም ደግሞ የሆነ ካፌ ተቀምጠሽ ስታወሪ የምታወጪው ወጪ አለ። ይሄንን ነገር ውጭ እየወጡ ከሚያደርጉ ቤት ውስጥ ያላቸውን እያበሰሉ ያላቸውን ነገር እየተካፈሉ አብረው እየኖሩ ፍቅራቸውን እየተቋደሱ መኖር ይችላሉ። እኔ ግዴታ ገንዘብ አይደለም ፍቅር ይልሽ ምንም ነገር ይሸፍናል። ምንም ነገር እኔ ደግሞ ይኸውልሽ እኔ ልንገርሽ ፍቅር ረሃቤን ሊሸፍንልኝ አይችልም። እኔ ረሃብ አልወድም። ችግርም አይመቸኝም እንዴ። ከእንደገና ደግሞ ከዛ ገብቼ ደግሞ ሌላ ጄኔሬሽን ደግሞ ፈጥራለሁ። ሌላ የሚጠበስ ጊዜ እኮ አለው። አሁን በሰለጠነ ጊዜ የወሊድ መቆጣጠሪያ መጠቀም እየቻሉ ለምንድን ነው ሌላ እንትን የሚሉት? አይ በእኛ አባባል ደግሞ እድል ደግሞ ይዞ ይመጣል። ልጅ ሲወለድ ደግሞ ሲሳይ በረከት ስራ የሚያመጣል ይባላል ነገር ሳይኖር እድል እንደዛ መጨረሽ። ሁለቱ ግን መቸገርም መከፋት ይችላሉ። የሚበላው ነገር ሳይኖርማ ትዳር ውስጥስ ምን አመጣው? መጀመሪያ ደረጃ ልጅ መሆን የለበትም። ይቆም እንዴ ምንም ጥያቄ የለውም። ምን ችግር አለው? ይቆማል። የተማረ ሰው ይቆማል እኮ እንዴ። ልጅ ማዳበሪያም እኮ የሚቆመው እኮ የሆነ ነገር ተሞልቶበት እኮ ነው። ጆንያ የሚቆመው እንዴ። ልጅ በጣም ጎበዝ ናት። ባይዘው በጣም እየገረመችኝ ነው እያልሻለሽ ቃል ላይ በጣም እየገረመችኝ ነው። ያልኩ ያለሁት ለአቅመ ትዳር አልደረሰም ነው። አትሊስት እሷ የራሷ መንገድ እየሄደች ነው። ትዳር የሚባለው ገንዘብ ይኸውልሽ የሆነ ገቢ ያስፈልጋል። እኔ ልንገርሽ ለወንዱ ብቻ አይደለም ሴትም ልጅ ገቢ ሳይኖራት ገንዘብ ሳይኖራት አቅም ሳይኖራት እንድታገባ አልመክርም በግሌ። በጣም ብዙ ትዳሮች ይልሽ እዚህ ጋር አሁን የምናያቸው ትልልቅ ትዳሮች ሁሉ ድሮ ምንም ነገር ሳይኖራቸው ከዜሮ ተነስተው የሚበሉት ነገር ሳይኖር የተጀመሩ ትዳሮች ትልልቅ ቦታ ይደርሱ አሉ። እንሰማለን እኮ አይደል? የብዙ ሰዎች ትዳር ልክ ነሽ። እኔ ግን ያንን መንገድ ማለፍ አልፈልግም። አሁን እኔ በግሌ ብዙ ነገሮች እኮ አሳልፈን መተል ሊሆን ይችላል። ይሄ ማለት አንፈልግም። ግን እኔ ያለፍኩበትን መንገድ እኔ ያስለቀሰኝን እኔ ያሳዘነኝን መንገድ ልጄ ወይም ደግሞ ሌላ አዲስ የሚመጣ ትውልድ እንዲያልፍበት አልፈልግም። ለመውለድም እኔ ባይዘው ፕላን ሳደርግ ማሳደግ እችላለሁ ወይ ነው እንጂ አብሮኝ ያለውን ሰው ተማምኜ አይደለም። እንውለድ እኮ አላላትም ቃልዬ አይደለም። ለትዳርም ቢሆን እቺ ልጅም አትችልም አቅም የላትም እያልኩሽ ነው። አቅምማ አላት ተምራለች ቢያንስ ስራ አላት። አሁን ላይ ግን አሁን የሚታየው ነባራዊ ሁኔታ ግን ለኑሯቸው የሚያበቃ አቅም የላቸውም። በእልሽ በዛ ላይ ደግሞ እልሽ እሷ ትንሽ ገንዘብ ታመጣለች አይደል? ተምራለች።
ነገ ምን እንደሚለወጥ አይታወቅም። ይሄ ልጅ ሲለወጥ ደግሞ ለምን አይጋቡም? ቤት አለው ምልሽ እናት አባቱ ቤት እናት አባቱ ቤት የራሱ ክፍል አለው የራሱ ክላስ አለው የራሱ ክላስ አለው። በተኛ ስለዚህ አለው በቃ የቤት ኪራዩ ኦልሞስት ከበር ነው ማለት በነገር ነው። እማዬም ቢሆን ዝም አትለንም ይሄ ሲጀመር እንደው ለትዳር አይሆንም። እማዬም ዝም አትለኝም ሲል ነው በቃኝ እኔ ሲጀመር ከማዬ ራስ አልወረደ ለዛው ነው እንደው ቢያንስ ለጊዜው ብንቸገር እኮ ነው የሚላት እማዬ የሚለው እንዳይመችኝ እድል እንጂ እንዴ እድል ስጡንና እማዬ የሚለው እንዳይመቸኝም ሰምተሃል? እውነቷን ነው። ምንድን ነው አይደለም? ቆይ ገና እማዬን ተማምኖ ትዳር ይይዛል እንዴ? ምን ሆኗል? እኔ እንደውም እሷን ባለታሪካችንን ትቻለሁ። አብሮ እየሰማ ከሆነ ምን ሆናል አንተ እንዴ? ምን ሆናል? ለጊዜው እኮ ነው ልጁ ብንቸገር እንኳን ለጊዜው እማዬ እንኳን ዝም አትለንም። እኔ ይኸውልሽ እንደውም ለራስህ ስትል እንዳታገባው ነው። ለራስህ ስትል ሰቆቃው ለራስህ ነው። በነገራችን ላይ ብቻህን ስትሆን መራብ ቀላል ነው። የምወዳትን ሴት ይዤ ግን መራብ አልፈልግም። የሚወዳት ከሆነ ለነሱ ፍቅር ነው ባያነገሩ ለምንድን ነው የሚራበው? በቤቷ ሆና ይኸውልሽ በቤቷ ሆና ደሞዟን እየተቀበለች ከእናት ከአባቷ ጋር በሰላም በልታ የምታድር ልጅ አምጥቶ እንራብ ብሎ ነገር አለ እንዴ? ልጁ ግን ባይዘው ወይ ነገን ብዙም ተስፋ ያደረገ አይመስለኝም። ነገ ስራ ይዤ ምናምን ሳይሆን ዘላቂ መሆኑን አውቆ መሰለኝ ችግሩ በጊዜ ነገር እንደዚህ ምስቁበት ልጅ የባለ ታሪካችን ፍቅረኛ ምንም ጥያቄ ነው። ጭራሽ አታስቀኝ በእናትህ። ምን መሰለሽ ለብቻዋ እየኖረች ነው አይደል? ኤግዚስት አድርጋ ከእናትና ከአባቷ ጋር እሱም ኤግዚስት አድርጎ እየኖረ ነው አይደል? በተለያየ ቦታ ነው ያሉት። አሁን እንጋባ ማለታቸው ሰርግ እንደግስ አይደለም እያሉ ያሉት። ስለዚህ አንድ ላይ መኖር እንጀምር ነው በቃ። እዛ ከምትኖሪ ነይ እዚህ ኑሪ ነው እያላት ያለው። ሊትራሊ ከኔ ጋር ኑሪ ነው። ከዛ የተለየ ችግር እዚህ መታ አይገጥማትም። እሱም ከምር ነው እሱም እየበላ እናት አባቷ ቤት የእናት አባቷን ቤት ጥላ እሱም እየበላ እየኖረ እኮ ነው። አልተቸገረም እኮ የሚበላውን አለ እየኖረች ነው። ስራዋን አትቀይርም አይደለ? ከዛ በላይ አንደኛ የእሷ ቅድም ብቻህን ብትራብ ይሻልሃል ሚስት አምጥተህ ፍቅረኛ ጋር ከምትራብ ካልከው እሷ ስትታይ እሷ ስትራብ እያየ ዝም አይልም ወንድ ልጅ። ቅድም ይጀግናል እንደውም ጎበዝ ይሆናል። መፍለጥም ይጀምራል። እስከ ዛሬ ለምን አልፈለጠም ታዲያ? ብቻውን ነው የሚኖረው። ምክንያት የለውም እንደዛ ለመሆን። ስለዚህ ለእሷ ነው እንደሚኖረው ህይወቱ ሌላ ትርጉም የለውም። ለፍቅርሽ የምትኖሪ ህይወት ከፍ ይላል። ለራስሽ ሁለተኛውን ሀሳብ ደግሞ ልንገርሽ። በየትኛውም ታሪክ ወንድ ልጅ የቤቱ ራስ ነው ማለት ሁሌ ገንዘብ ያመጣል ማለት አይደለም። ገባሽ? አሁን ለምሳሌ አብዛኞቻችን አንድ ቲክቶክ ላይ የሆነ ትሬንድ ነበረ። በ90ዎቹ የተወለዱ ልጆች ይላል በእኛ አቆጣጠር ኦልሞስት ሌትስ ሴይ በ85 እስከ 95 የተወለዱ ሰዎች በብዛት ያላገቡ ናቸው። ምክንያቱም ትዳር ሲባል በጣም ብዙ ክራይቴሪያ አለን። አንደኛው መኪና፣ ቤት፣ ብር፣ ቋሚ የሆነ ስራ ምናምን ይዘን እናገባለን ነው የምንለው። አንቺም እየገለጽሽ ያለሽው ሳገባ እነዚህን ካሟላልኝ ነው ሄጄ የምገባው እንጂ ለምን ቸገራለሁ ነው። አንተ የጠቀስካቸውን ቁሳቁሶች አልጠቀስኩም። ቢያንስ መሰረታዊ ነገር ሊሟላ ይገባል እያልኩኝ ነው። መሰረታዊ ነገር እኔም ብሆን ማሟላት አለብኝ። እኔ ግን አልቻልኩም። እዚህ ጋር ያቅሙ ስለመጣ ስለዚህ ሁለቱም ለራሷም አልቆመች በቅጡ። ቢያንስ ግን የሆነ ነገር አላቸው እኮ የሚኖሩበት ቤት አላቸው እኮ። የእነሱ አይደለም። በነገርሽ ላይ እናትና አባቱ ቤት ደባል ይዞኝ እንዲገባ አልፈልግም። እኔ ቀጥ ብሎ ቢያንስ እናቱ ፈቅደውለታል። እሷ ከወደደች ምን ችግር አለው? እናት አባቱ ቤት መግባቱን ሳይሆን ስራ ስላልሰራ ነው አይደል እያማከረችን ያለች። ይኸውልሽ እናትና አባቱ ቤት ይዞት መግባትም እኮ አንድ ጥያቄ እኮ ነው። አዎ ሲጀምር የሰው አይደለምና እናትና አባት ቤት ውስጥ መግባት ጎዳና ላይ ለሱ ብላ የወጣች ታሪክ ሰሞኑን ስንሰማ አልነበረ? ይሄ የፊዚክስ አስተማሪው ምናምን ታሪክ ሰምታችኋል አይደል? የደብረ ዘይት ልጅ የደዘው ልጅ የእሱ ታሪክ አለ አይደል? ፍቅር እኮ እዛ ድረስ ያነሳችሁና ቤቱ አስገባችሁ ነው። ከዛ ብር ወጡ። እኔ እንጃ ታሪኩ እንደዛ ነው የምትለኝ ማለት ነው። እሱ ብቻ ሳይሆን ለፍቅር ለምትወደው ሲባል እዛም ድረስ ይኬዳል አይደለም ቤት ውስጥ መግባት። ምክንያቱም እቺ ልጅ እኮ ወዳው ላግባው እኮ ነው እያለች ያለችው። ምንም ነገር ሳይኖረው ላግባው የሚለውን ነገር እኮ
ኮንሲደር እስከማድረግ የደረሰችው ስለምትወደው ነው። እኔ ደግሞ ልክ አሁን አንተ ያልከውን አንድ ኢንሲደንት እንዲህ አይነት ታሪኮች በነገራችን ሚዲያ ላይ የሚቀርቡት በጣም ኤክስትራኦርዲነሪ ስለሆኑ ለየት ያሉ ስለሆኑ ከሌላው ማህበረሰብ የተለዩ ስለሆኑ የድህነት ታሪክ ግን ልነግርሽ እችላለሁ። ሚሊዮን አመጣልሃለሁ። የፈረሱ ትዳሮች በቤት ውስጥ ራሳቸውን ማስተዳደር የሚችሉበት ገቢ ስለሌላቸው ራሳቸውን ሳይችሉ ልጆች በማምጣት ምክንያት ልጆች ይሰቃያሉ። ራሱ ቤተሰብ ይሰቃያል። ሰማኛ ያለቀ ታሪክ ነው። አንተ እኮ ልጅ መውለድ የትዳር አንዱ አካል ነው። ልትወልድ ትችላለህ፣ እግዚአብሔር ከፈቀደ ላትወልድም ትችላለህ። ነገር ግን እኛ እያልን ያለነው እነዚህ ልጆች ድሃ ነው ከዚህ በኋላ ጥለሽ ሂጂ ምናምን እያልን አይደለም። መጀመሪያ ራስህን ችለህ ቁም። ትዳር ቀልድ አይደለም፣ ኃላፊነት ያለበት ነገር ነው። ትዳር ውስጥ ሲቆም እንዴት ነው ምን ሲሆን ነው ራሱን ችሎ ቆማል አግቢው የምትላት? አንደኛ ገቢ መኖር አለበት። በራስ መተማመን ሊኖረው ይገባል። ቢያንስ ተከራይቶም ኪራዩን መክፈል መቻል አለበት። ሰው ላይ ገና ጥገኝነት ብሎ ራሳቸውን ችለው ብቻቸውን መኖር አለባቸው። ከፍተኛው ስራ ሲያገኝ ልጅ ከፍተኛው ደሞዙ ፕሮባብሊ 10-12 ነው የሚሆነው። ምንም አይነት ገቢ በቂ አይደለም። ስለዚህ ታዲያ መቼ ነው የምታገባው? ምንም አይነት ገቢ በቂ አይደለም። አሁን በምትለው ከሆነ የምታየው ማለት ነው። እኛ ራስን ስለመቻል ነው ያወራን እያለን ያለነው ራስን ስለመቻል። ገና ይሄ ልጅ ምንም አይነት ስራ የለው። ቤት ውስጥ አብረህ ስትኖር ከሰው ጋር ማብላት ምግብ የሚባል ነገር አለ። ያንቺን ገንዘብ እየተጋራን እንኖራለን። አስቤዛ እማየም አትጨክንም ሲል በሷም በእናቱም ጥገኝነት ላይ ሆኖ ነው እንጋባ የሚለው። የኔ ዳይላማ እሱ ነው። ታውቀኛለህ፣ እዚህ ክርክር ላይ ሁልጊዜም የምለው ፍቅር ይበልጣል። ግን ፍቅርን ተንተርሰህ ደግሞ የማይሆኑ እርምጃዎች መውሰድ አለብህ ብዬ አላምንም። ፍቅራቸውን የሚያጎለው ምንም ነገር የለም። በውጪ እንዳሉ ፍቅራቸውን እስከዛሬ እንግዲህ አብረው እየኖሩ ነው 2 ዓመት አትሊስት ስራ ሲፈልግ ታውቃለች እቺ ልጅ። ስለዚህ ስንት ዓመት እንደኖሩ ባናቅ እንኳን እቺን 2 ዓመት እንኳን ማስላት እንችላለን። ኖረዋል እስካሁን። ምንም የሚያስቸኩላችሁ ነገር የለም አባቴ ነው ምለው። አትቸኩሉ። ገንዘብ ያስፈልጋል ትዳር ውስጥ። ፍቅር ብቻውን አያኖርም ነው እያለን ያለው። ደግሞ ያኖራል በደንብ። የሚያኖርበት ምክንያት ብዙ ጊዜ የምንሰማው ነገር አለ። ከብዙ ጠንካራ ወንዶች ጀርባ ጠንካራ ሴት አለች። ይሄ ልጅ እንግዲህ ፍቅራቸውን በማሰብ ያላቸውን ነገር በማሰብ ያላቸውን ግንኙነት በማሰብ ለጊዜው አንቸገርም፣ የምንኖርበት ቤት አለ፣ አንድ ክፍልም ብትሆን ግማሽም ትሁን ጠባብም ትሁን እኔና አንቺን የሚያሳድረን ቤት አለ። ከዛ በኋላ ደግሞ ለትንሽ ጊዜ ስራ እንኳን ባይኖር የምንቸገርበት ቢያንስ አንቺ እየሰራሽ ነው። እንግዲህ ቅድም እኔ ባለታሪካችን እየተናገረችውን የማስበው እኔ ምንድነው እማዬም አለች ቢል ቢያንስ አንቸገርም፣ ብንራብ ሂደን እንበላለን ነው እንጂ እናቱ ላይ ዲፔንድ ሆነዋል ብዬ አይደለም የማስበው። ስለዚህ አብረው ከኖሩ ግዴታ መውለድ አለባቸው የሚል ነገር የለም። ወደ መውለዱ ከሄዱ ያኔ ጥፋት ነው። ምክንያቱም እነሱ በደንብ ሳይቆሙ ሌላ ሰው ሶስተኛ ሰው እያመጡ ነው። አሁን ግን ሁለቱ ተባብረው ስራ ፈልገው በርታ፣ ጎበዝ፣ ውጣ፣ እስኪ እንደዚህ እናደርግ ተባብለው ስራ ሊያገኙ ይችላሉ። ይሄ አይሆንም ማለት አይደለም። የእድሜ ልክ ድህነት አይደለም። የእድሜ ልክ የተሰጠው በቃ ይሄን ስራ አትሰራም አንተ እንደዚህ ሆነ ኑር ተብሎ የተረገመም ሰው አይደለም። ነገ የተሻለ ነገር ሊያመጡ ይችላሉ። ይሄንን ማድረግ እየቻሉ አይ እንዴት ገንዘብ ከሌለ የሆነ ነገር ካልያዘ ወንድ ልጅ እንዴት መጋባት የለባቸውም? ወንድ ልጅ ብቻ አይደለም አስተዳዳሪ። እች ልጅ የተሻለ ነገር ልታገኝ ትችላለች። የተሻለ ስራ አግኝታ በቃ እስኪ ለጊዜው ተረጋጋ፣ የምትፈልገውን ነገር እስከምታገኝ እኔ ይሄንን ቴኬር አደርጋለሁ የምትልበት ሊመጣ ይችላል። ይሄንን ነው መታሰብ ያለበት እንጂ ዝም ብሎ አይ ገንዘብ አለ ገንዘብ ከሌለው ምናምን አቧራ ላይ አራግፈው እኔ መላት አራግፈው እፍፍ ብለው መሬት ላይ የተኙ አብረው ተጋግዘው እንደውም እሱ ነው የሚጣፍጠው ደስ የሚለው እሱ የምሬ እኮ ነው። አይ ዋውና ታሸብኛለች የምሬ ነው። አልዬ ገደልኩሽ እንዴ! እኔ ሲጀመር እዛ ጋር ምጥለው እናቴ ቤት ይዤሽ ልግባ ያለኝ ቀን ነው። እኔ በሆን ሰው ባለው ነው ይባላል። እኔ ደስ የሚለኝ ወንድ
በቃ አንበሳ አሪፍ ሚስቴ እኔ እንጨትም ፈልጬ ቢሆን የሆነ ነገርም ተጋግጬም ቢሆን ቤት ኪራያችንን እንከፍላለን አንቺ ደግሞ እቺን እየሰራሽ ተጋግዘን ነገ ትልቅ ነገር ይታየኛል ተደጋግፈን እናድጋለን ሚለኝ ወንድ ነው እንጂ የሚያበረታኝ የምፈልገው ማይጋ ምናምን የተወደዳችሁ ተመልካቾቻችን ምን እያላችሁ ነው እናንተስ በየቤታችሁ በምን አይነት ሁኔታ እየተሟገታችሁ ነው እስቲ ሐሳባችሁን አካፍሉን እኛ ቤት እንዲህ እያለን ነው ይሄ ሐሳብ ይጠቅማታል ለባለ ታሪካችን ካላችሁ አድርሱን ጫዋታችን ይቀጥላል ካፍታ ረፍት በኋላ እንመለሳለን ከረፍት በኋላ ተመልሰን ተገናኝተናል የተወደዳችሁ የቶክ ዳላስ ቤተሰቦች ከረፍታችን በኋላ ስንመለስ ሻይና ቁርሳችንን ይዘናል እናንተም በያላችሁበት ዘና ያላችሁ ፕሮግራማችን እንደምትከታተሉ ተስፋ እናደርጋለን ዛሬ ደርሰን ታሪክ ከድሬዳዋ ነው ተመራ በተማረችበት ሙያ ስራ ያላገኘች በጊዜያዊነት ግን በልዩ ልዩ ስራዎች በመስተንግዶ ራሷን የምታስተዳደር የ3 አመት ፍቅረኛ ያላት ግን ፍቅረኛዋ ደግሞ ለ2 አመት ስራ ያላገኘ ከቤተሰቦቹ ጋር ሩም ወይም ክላስ ለብቻው ይዞ የሚኖር ፍቅረኛ ነው እንጋባ እኔ ጋር ሆነሽ ስራ ፈልጋለሁ የሚሆነውን እናያለን ብሎኛል ወዷለው ማጣት አልፈልግም ማግባት እፈልጋለሁ ግን ደግሞ የኑሯችን ሁኔታ ያሳስባል ምን ትመክሩኛላችሁ ተብለን እኛ ደጋግ ኢትዮጵያውያን ግን ለማግቢው ብለናታል እነዚህ ሁለቱ መሰረቶች በነገር ላይ በጣም እነሱ ያንገበገባቸው ሻረከው ምን ነው በእናትህ ያላት እንደዛ ነው እንዴ ማየጋ እኮ ማየ ማጨክንብን ማለት እኮ እሱ ይጠቅማል እኮ ታዲያ ይኸውልሽ የእናትን ርህሩህነት ያላትን እንደምታበላ እኮ ነው ያለው ማየ ሽሮ ማየ በርበሬ አለበት አንድ ነገር እንዳሰሚ አሁን ግን ይሄን ሐሳብሽን እረዳዋለሁ ባይዘው እና ወንድ ልጅ በተለይ ደግሞ ለእናቱ በጣም ቅርብ ሲሆን ለትዳሩ ጥሩ አይደለም ከባድ ነው ይባላል አይ ሚን አላቀም ከባድ ነው ጥሩ ነው አርጋችሁ ተጠበቃችሁ ከባድ ነው ጥሩ ነው አይ አንደርስታንድ አደርጋለሁ ከባድም ነው ጥሩም ነው አንደኛ ጥሩነቱ እናቱን በጣም ሲወድ ቅርብ ሲሆን ሲያከብር የሴት ፔን ይገባዋል ምን ያህል ሴት ዋጋ እንደምትከፍል ምን አይነት አፍቃሪ እንደሆነች ምናምን ሞር ሊገባው ይችላል በሌላ መንገድ ደግሞ ለትዳሩ መስጠት ያለበትን ቦታና ጊዜ ካለ መስጠት እንዲሁም ደግሞ በእናቱ ብቻ የመመራት ነገር ሲኖረው እሱ ደግሞ ኔጌቲቭ ፓርቱ ነው እናቱ ጥሩ ካልሆነች ትዳሩ ላይ ጥሩ ያለ ነገር ይኖራል መልካም አትሊስት ጥሩ ነገር አለ እማዬ ግን ጥሩ ሰው ይመስልኝ ግን መሰለሽ አሁን አንቺ ተከሽበት ያለሽው እማዬ የሚለውን ፓርት እንደ ደካማነት ነው ገና 2 አመቱ ነው ልጁ ከተመረቆ ከወጣ ያገራችንን የስራ ሁኔታ የቅጥር ሁኔታ እናውቃለን በጣም ከባድ ነው እድሜው 2 አመት እኮ አይደለም የተባልከው የተመረቀው ልጁ መረቀ አስተሳሰቡ ግን እንደ 2 አመት ነው ማየ ሲል ማለት ነው እንግዲህ አቁም ነገር እያወራን ታሪኩ ላይ እየሰማነው መመሰልኩም ነገር እያወራን ከሆነ ታሪኩ ላይ እየሰማነው እኔ ያለው አንቺ ከኔ ጋር ነውና የቤት ኪራይ የለብንም እንደምንም እንኖራለን ከፍቅሩ የተነሳ ነው ከባሰ እኔ ስራ እየፈለኩኝ እንኳን ካልቻልኩ ዝም የሚል ወገን የለንም እማየም አለች የእሷን ቤተሰቦች አሉ ባይዘው እነዚህ ልጆች ተዋደው ተፋቅረው ለመጋባት እየፈለጉ አይ ወንድ ልጅ እንደዚህ ስለሆነ ትዳር እንደዚህ ስለሆነ ይሄ ነገር ብሎ መዘርዘሩ አግባብ አይደለም ቢበዛ ምንድነው የሚሉት ወዳሁን ወዳሉበት ህይወታቸው እኮ ነው ሌላ ነገር ውስጥ አይደለም ልታጋጨኝ የሞከርክ ነው ሆነ ብለህ አትጋጭ እንትን እያለ ነው እያሰማመረ እያቀናጀ ነው ግን ገና ለገና ስራ ላይ ያገኝ ይችላል ወይም ደግሞ ትዳር እንደዚህ ስለሆነ በሚል እሳቤ መቅረት የለበት ምክንያቱም ዋናው ነገር ገንዘቡ ብቻ አይደለም ለትዳር ላይ ዋናው ነገር ፍቅር ነው ግን ደግሞ መተዳደሪያው መኖሪያው ገንዘብ ሊሆን ይችላል አይደለ እነኚህ ልጆች ዋናው ነገር አላቸው መዋደዳው አላቸው መተሳሰቡ መፈቃቀዱ አላቸው ከዛም በኋላ አንድ ላይ ሆነው ገንዘብ የማይሰሩበት ምክንያት የለም ተምረው ጨርሰዋል እኮ አሁን የሚጠብቁ ያሉት ስራው ነው አይደለ አንድ ላይ ሆነው አንድ ጥያቄ ብጠይቅህ እንደው ደስ ካለ ከፈቀድክልኝ አንተ ብትሆን ማለት ነው ስራ የለህም ምንም ገቢ የለህም ስራ እየፈለክ ነው እናትና አባት ሰርቪስ ቤት ውስጥ ትንሽዬ ቤት ውስጥ ነይና እንጋባ እማዬም ታግዘናለች ወይ ይሄ ነገር ይቅርብኝ ደጋገምኩት ግን እማዬም ታግዘናለች ብለህ በልጅቷ ከመስተንግዶ በመታገኛት ገቢ አስቤዛ እየገዛን እንኖራለን ብለህ ተማምነህ ለአግባ ብለህ ተወስናለህ ከወደድኩ አንተ ዋለልኝ አስማረ አሁን ባለ ታሪካችን እሷ ነች እንደዚህ አርገሽ ካመጣሽው ሌላ ነው መልሴ
አልመልስልሽ። ክብረት ይስጥልኝ። መልሴም እኮ አልነገርኩሽም። ግን ምን መሰለሽ ስራውን እስኪያገኝ ድረስ ጊዜያዊ ነው። ከእናቱ ጋር ያችን ክላስ መያዙ ጊዜያዊ ነገር ነው፣ ለጊዜው ነው። ስለዚህ ብቻውን ሰርቶ የሚያገኘውን ነገር እሷ አንድ ላይ ሆነ አብሮ መስራት ይችላሉ። ከተባለ አይጋቡም። ወደ ችግር ውስጥ ዘው ብሎ ከመግባት መጀመሪያ ነገሮችን አስተካክለን ለምንድን ነው ማንገባው? እኔ እኮ ያልገባኝን ጥያቄ ልጠይቃችሁ። ምን ያስቸኩላል? እዚህ ቴንኪው። እሺ ማንኛውም የኔ ጥያቄ እናንተ ከምትሉት ላይ ብዙ የሚያስማሙኝ ነገሮች አሉ። በትዳር ውስጥ ችግሮች ይገጥማሉ። ችግሮችን አብሮ ማለፍ መጋፈጥ ምናምን ብላችሁ ያላችሁት ነገር ላይ ተቃውሞ የላትም የለኝም እያልን ያለነው ገና አልገቡም እነዚህ ልጆች። በዚህ ምክንያት ዛሬውኑ ካልተጋባን ይሄ አደጋ ይደርስብናል ያሉትም አደጋ የለባቸውም ከፊታቸው። ምንድነው ምንም በሌለበት ነገር ዘው ብላችሁ ግቡ ብለን ምን መክረው? እኛ ትልቅ ሰዎች ነን። እስከመቼ ነው? ለምንድነው ምን መክረው ነው? እስከመቼ? እስኪ በዛው መልሰው። እስከመቼ ለሚለው ነገር እነዚህ ሰዎች ለመኖር የሚያበቃቸው ነገር አትሊስት እስኪያገኙ ድረስ ጉሊት ቸርችራ ቤተሰብ የምታስተዳድር እናት እናውቃለን። ምስኪን ሚስቶች አሉ። የዛኑ ያክል ድንጋይ ፈልጦ ቀን ስራ ምናምን ደግሞ ቤተሰብ የሚያስተዳድር ባልም እናውቃለን። ትዳር ውስጥ እስከገባሽ ድረስ የቻልሽውን ሁሉ ትሞክሪያለሽ። ነገር ግን ለራሴ ገና ቆሜ ሳልጨርስ በሁለት እግር መቆም የሚባለው ነገር ላይ ሳልደርስ ትዳር ይለያዩ እኮ አላሉ። ፍቅራቸውን በውጭ ሆኖ ይቀጥሉ፣ ይዋደዳሉ። ይሄ ፍቅር የት እንደሚያደርሳቸው እነሱና እግዚአብሔር ነው የሚያውቀው። ስለዚህ እሱን እኛ እጧላለን። አሁን ግን ምንም የሚያጠዳድፍ ነገር የለም። እማዬጋ ምናምን እየተባለ እናት ቤት ውስጥ ገብቶ ምንም ነገር በሌለበት መኖር አለባቸው ብዬ አላምንም። ጥያቄ ምንድነው መሰላችሁ? ተጋግዘው ችግርን ያልፋሉ ስትሉ እንዴት ነው የሚያልፉት? በዚህ አብረው አንድ ቤት በመኖራቸው የሚተጋገዙትን ነገር ንገሩኝ። ይበረታሉ። የአብረስቶና የምትበረታው ውጭ ለውጭ ሆነ ቅድም እንዳልከው እሱም እናቱ ቤት ወይም እናት አባቱ ቤት እነሱ የሚበሉትን እየበላ እየጠጣ ወጥቶ ስራ ፈልጎ ይመለሳል። እኔ አትሊስት እንደው ምንጣና ባንቺ ደግሞ ሀገር ይሻለኝ ነበር። እናቴ ቤት ምንድነው ልዩነት? ውጭ ሆነው ቤት ውስጥ ሆነው ሁለቱም እያልኩ ያለሁት እሷም እናት አባቷ ቤት ሆና የምትበላው የምትጠጣውን አልቸገራትም። ትንሽ የሚመጣውን ገንዘብ ለአንዳንድ ነገር ልታውለው ትችላለች። እሱም እንደዛው ነው። አሁን ግን ቢያንስ አንዳንድ ነገር አላቸው። ሁለቱም ወይም ደግሞ ወንዱ ይሄንን መያዝ አለበት። ወንዱ ይሄንን ማለት የእናት አባቱ ቤት አለው። ቢያንስ ተስፋ አለው ይሄ ልጅ። የቤት ክፍል አለው። እሺ እናት አባቱ ቤት ክፍል አለው። ክፍል የሚኖረው የሆነ ማደሪያ የሚሆነች ቦታ ተስፋ አለው። ቃል እያልኩ ያለሁት ቢያንስ ለቤት ክራይ ብሎ የሚያስጨንቀው ነገር የለም። እሺ ይሁን። እሱ ማለት በጊዜያዊነት በጥገኝነት በቃ በየትኛውም ይሁን ግን የእድሜ ልክ አይደለም። እንደገና ደግሞ እች ልጅ ስትመጣ ቢያንስ ለጊዜው የማይቸገሩበት ሳንቲም አላቸው። ትንሽም ብትሆን ይሄንን አድርገው አብረው ስራ እየፈለጉ አብረው እየተጋገዙ ይሄንን ነገር ያልፉታል ነው ማለት። ባይዘው መብላትና መጠጣት ቁርስና ምሳ እራት መብላት ብቻው በቂ ነው እንዴ? በቃ ላይፍ ይሄ ነው። በሉ ጠጡ ተኙ አለቀች። እኔ ጠየቁትን ይመልሱ መጀመሪያ ተስማሙ እንጂ እናንተ መጀመሪያ ስለምን ሆነው መተጋገዝ የሚባለውና አንድ ጋር በትዳር እየኖሩ ይተጋገዙ የሚለው አንድ ጥያቄ ነው። ልዩነት ነገሩኝ። ሁለተኛው ደግሞ እዚሁ ጋር ደግሞ ልጠይቃችሁ የምፈልገው ይሄን ያክላቻ አክሎ አጣድፎ አሁንም ካልተጋባን የሚያስብል አንገብጋቢ ጉዳይ ደግሞ ምንድነው? እሱንም እንድትመልሱ። አንገብጋቢ ጉዳይ ላይ ልምጣልሽና በ3 ዓመት የፍቅር ኑሮ ኖሩ ባለታሪኮቻችን መጋባት አለብን 3 ዓመት እንደዚህ ኖረናል፣ አሁን የምንጋባበት ሰዓት ነው ብለው ወስኗል። በእሱ ወሰነ አይደለም ትዳር የሚመሰረተው አንገብጋቢ ነገር ስለተፈጠረ። በነገርሽ ላይ 8ም 7ም 6ም ዓመት ሰው ልጅ እስኪደራጅ ድረስ ብዙ ቆይተው የተጋቡ ሰዎች አሉ። እንድትለው ነው አስበሽዋል? እንዴት አይነት ከባድ ነገር ነው ይሄስ! የሞራል ጥያቄ እንትን አይደለም። ምን በቃ ስራ አገኝና የሆነ ነገር ይዘ እናት ቤት ስትወጣ እኔን ማስተዳደር ስትችል ነው እናንተ የምንጋባው እንድትለው ነው አይደለም? በጣም ምን ያህል ቢንቃት ነው ብዬ ነው ያሰብኩት። እናትና
አይደለም ስለሚወዳት ነው እንጂ ይዤሽ ልግባ የሚለው ከነችግሬ ወደጅግ ነው የሚላት። ቢያከብራትማ እንደምንም ብዬ ታግዬ ትንሽ ጊዜ ጠብቂኝ ታገሽኝ ይሄን ጊዜ እናልፋለን እንኖራለን ብሎ ነበር ስለሚወዳት እኔ ልመልስ ደግሞ ሌላው ጀመራቸው። አሁን ደግሞ ችግር የፈጠረችብን አዚዛት አዚዛን ብናስወጣ ሳይሻል አይቀርም። አንዴ ላውራ። ወንድ ልጅ ሲወድ ንቀት አይደለም ያለውን ነገር ሳይሆን ከሌለውም አሟልቶ ላርግ ሲል የመጨረሻ የፍቅሩ ጥግ ነው እንጂ ባለችኝ ነገር ኮራ ብዬ ዘና ብዬ እናቴ ቤት በልቼ ታጥቤ ችግር ውስጥ ሳልገባ ፏ ብዬ እንደ ነገሩ እንደ ጓደኞቼ ዘና ብዬ መኖር እችላለሁ። ግን ከኔ ምቾትና ከኔ ሐሳብ የበለጠ የምወዳት ልጅ ስትኖር ንቀት አይደለም አልተመቸኝም በነገር ላይ ሳቀርብላት። ስለዚህ ይሄ ንቀት አይደለም፣ ይሄ ስለሚወዳት ነው። ብዙ ምክንያት ሊኖራቸው ይችላል ለመጋባት የወሰኑበት። ታሪካችን ላይ የተነገረልን ነገር የለም፣ ግን መጋባት ፈልገዋል ሁለቱም አይደለም። 3 ዓመት አብረው ኖረዋል። አሁን የሚጋቡበት ሰዓት ነው። ልጋባ አለኝ ነው ያለችው። በነገራችን ላይ አንጨማማ ትልቁ ጥያቄ ለኔ የሚመስለኝ ያንቺ ትንሽ ጥያቄ ነው ያልካት። አሁን ተለያይተው እነዚህ ሁለት ልጆች የሚረዳዱትን አንድ ላይ ቢሆኑ የተለየ ምን ይረዳዳሉ የሚለው ነው ወይ? አሁን በእናንተ በኩል እየተነሳ ያለው ለኔ አልገባኝ የሚለው ፖይንት እነዚህ ልጆች በሁለት እግራቸው ይቁሙ የምንለው የቱ ጋር ሲደርስ ነው የሚለውን ነገር ማስመር ስለማንችል ነው። ስለዚህ ምንድነው የሚተጋገዙት አንድ ቤት በመኖር? አንደኛ ፕሬሸር፣ በተለይ ለወንድ ልጅ ፕሬሸርን የመሰለ ነገር የለም እንዲሰራ ለማድረግ። ይሄ ልጅ ምናልባት እናቱ ጋር ስላለ ብዙ ነገሮች ከበር ስለተደረጉ ብዙ ኃላፊነቶቹ ከበር ስለተደረጉ ወጥቶ 1 2 3 ማስታወቂያ መቦ ሊሆን ይችላል የሚመለሰው። እርግጠኛ ነኝ የምነግርህ እሷ ቢያገባት ለ2 ወር ለ3 ወር እንደዛ ላደርግ ይችላል። 5ኛው ወር ላይ ግን ኤኒ ሚንስ የተገኘውን ኤኒ ሚንስ የሚወድ ወንድ የተገኘውን ምንም አይነት ስራ ጥርግርግ አድርጎ ሰርቶ ሳንቲም ይዞ ፕላስቲክ ይዞ ነው የሚገባው። ተቃራኒውን ነው ያወራው እንደው ፑሽ የምታደርገው ለዚህ ነው። እሷም ለምትሆን ነው ማለት ነው። እሷ ደግሞ ዛለ እናቱ ቤት ነው ያለው። ፕሮባብሊ 8 ሰዓት አንድ ቦታ የምትሰራው አንድ ሽፍት ሊሆን ይችላል ከጠዋት አይደለ? ካገባች 2 ሽፍት ወደ መስራት ወደ መጣር ወደ መለወጥ የሚመጡት አንድ ላይ ሲሆኑ ነው። እኔ አንድ የማይገባኝ ነገር ቅድም አንስቼዋለሁ። የሆነ ጄነሬሽን አለ ለማግባት ክራይቴሪያ የምናስቀምጥበት በቂ የምንለው ምኑን ነው? የመጀመሪያ የመንግስትም የግልም ደሞዝ ያገኝ ከተባለ ይሄ ልጅ ስራ ያገኝ ከተባለ ያ ደሞዝ ለክራይ ራሱ በትክክል የሚበቃ ላይሆን ይችላል። የመጀመሪያው ነገር መሰረታዊ ነገሮች የሚባሉ አሉ። ምንም ባይኖራቸው ምንም ነገር ዜሮ ቢሆኑ እንዴት ይጋባሉ ልትሉ? እኔ ቤተሰቦቼ የማይፈቅዱ ምንም አሻልል እኮ እሱ ነው። አሁን እንግዲህ አመናችሁም አላመናችሁም እንደውም እንደሱ እንድጠቀልልልሽ ከሆነ የምትፈልጊው ጠቀልለዋለሁ፣ ችግር የለም። ትዳር ኃላፊነት ነው። አይኖ ውስጡ አለው። እየኖርኩ ነው። ትዳር ውስጥ ብዙ ኃላፊነቶች አሉ። በፍቅር ብቻ የማይፈቱ በገንዘብ የሚፈቱ። ይህ ልጅ ነው የማያውቀው ስለ ትዳር። ለሱ ነገርዋለሁ። ትዳር ውስጥ እሷም ነች የማታውቀው ባለ ታሪካችን። እሱን ተይው። ትዳር ትልቅ ኃላፊነት አለው። ቀልድ አይደለም። አፈር ልሼ ምናምን ብሎ የሰው አምጥተህ አፈር መላስ ትችላለህ ራስን ችለህ። እኔ በሬን ዘግቼ መቸገር እችላለሁ። ሌላ ሰው አምጥቼ ትዳር ውስጥ ካስገባው በኋላ ግን የኔን ችግር ሳልቀርፍ ገና ሌላ ሰው ችግር ውስጥ አልከትም። ፍቅር በሚል ሰበብ ፍቅር አላችሁ፣ ፍቅራችሁን አልተቃወምንም። ውጪ እንዳለ ሆኖ ቅድም እንዳለችው የቤርጎ ችግር ከሆነ ሌላ ጉዳይ ነው። ሆቴል ማለት ሁሉንም ነገር ያጠቃልላል። ምግብ፣ መጠጥ፣ አልጋ፣ ሰዎች የተረጉበት አይደለም። እሷን እንኳን ታያት ነው ነገሩ። ካሰብሽ እንግዲህ ምን እናደርጋለን? አሁንም የተቸገርነው ብዬ የማምነው በቀጥታ ካሜራ እያየሁ ለባለ ታሪካችን ስናገር እግረ መንገዴን አቋሜን ነው የምገልጸው። እየተቸገረን ያለነው ራስ ወዳድ እየሆንን ነው። ራስ ወዳድ ካልሆንክ በስተቀር ራስን ችለህ ሳትቆም ወይም ራስሽን ችለሽ ሳትቆሚ ሌላ ኃላፊነት የሚያስፈልገው ነገር ውስጥ አይገባም። ነውር ነው። ፍቅር አለኝ በሚል ሰበብ ብቻ ይሄን ማድረግ ነውር ነው። እንደውም ለሰው ልጅ ፍቅር ያለው ሰው ለዛ ሰው ማሰብ አለበት።
አብረን እንራብ አብረን አፈር እንላት ለምን ትላት እቺ ልጅ ከቤተሰቦቿ ጋር አምጥቶ ገቢ ሊኖራት ይችላል እድሜ ልክሽን ገቢ ያላት እንዴ ምንድነው እሱ እኮ የኔ ጥያቄ እሱ ነው ለምን አፈር አላችሁ አፈር ልሽን ቢሆን ለኖራለሁ ለመጀመሪያ ከዜሮ ይነሳል ሰው እኮ የጎዳና ተዳዳሪ ሆኖ ፍቅር ይመሰርታል እኮ መጀመሪያ ደግሞ ገንዘብ ከሌለ ወይም ደግሞ መነሻ ነገር ከሌለው መኖር የለበትም እኮ በነገራችን ላይ ቤንዚን ሳታስደሽ ጋዝ ሳታስደሽ መኪና ይሄዳል እንዴ ሰውዬው ሲጀምር አለት ላይ በዜሮ እኛ እንደሆነ ምን ትልያ በዜሮ ይሄ ልጅ ሀሳቡ ይኸውልሽ በዜሮ ሊሄድ እያሰበ ነው ግን ገቢው ማን ነው እማዬ እሱም ብቻ አይደለም የሚገፋው መኪና በነገራችን የሚገፋ መኪና ዘይት ኖሮ እሳት መለኮስ ሳይችል ሲቀር ነው ማለት ነዳጅ ኖሮ ነዳጅ የሌለው መኪና ሰርገፊው ብቱ የትም አይደርስ እማዬ ነች ገፋው የሚለው ሲናሪዮ ልጅዋል እሱ ብቻ ሳይሆን መኪናው ኤሌክትሪ ነው ልትቻለሽ ለማንኛውም ባለታሪካችን ስንነጋገርበት የነበረውን ነገር በደንብ ሰምተሻል እኛ የራሳችንን አስተያየት ነው የሰጠነው በሁላችንም ጠቅለል አድርገን ሐሳባችንን እናቀርብልሻለን የራሳችንን ነገር ግን ተመልካቾቻችን በዚህ ጉዳይ ላይ ያለፋችሁ እንደዚህ አይነት ህይወት ያጋጠማችሁ በተቻላችሁ አቅም እስኪ የአስተያየት መስጫ ሳጥን ውስጥ አስተያየታችሁን ስጡ ከዛ በተረፈ ደግሞ የኛን ሐሳብ ጠቅለል አድርገን እናሳየን እንጠቅልለው አይደል አይመስላችሁ እኛ ሳንጠቀለል በቂ ተጨቃጭቃና እንጠቅልለው እኔ ልቀጥል አይ ነው እያልኩ ያለሁት ነገር ሳምሃው ሪስክ የሚመስል ነገር አለው የመጀመሪያው ነገር እንዳንቺ አይነት ሰው ማግኘቱ እድለኛ ነው ስራ ሳይኖረው ምንም ነገር ሳይኖረው ተዋዳችሁ ለመጋባት ጠይቆ ኮንሲደር ማድረግሽ በመጀመሪያ ደረጃ በጣም ነው ያስደሰተኝ በጣም ደስ የሚል ነገር አለው ስለዚህ ይሄን እንድታውቂ ፈልጋለሁ ከዛ ውጭ ግን ፍፄም ቃልም እንዳሉት ትዳር ከባድ ነገር ነው ዝም ብሎ በሞራል ግቢበት ፍቅር ምናምን አይደለም በጣም ከባድ ነገር ነው ይሄ ውሳኔ የምትገቡበት ነገር ግን ደግሞ ትዳሩን ለመመስረት እሱ እንደዚህ ያስፈልገዋል እኔ ደግሞ እንደዚህ ያስፈልገኛል ብሎ እንደዚህ ስታንዳርድ ማውጣትም አስፈላጊ አይደለም አብዛኛውን ጊዜ ብዙ ሰው እንደዚህ ይሸወዳል ብዬ አስባለሁ ዋናው ነገር መፈቃቀዳችሁ ነው ሁለተኛውና ዋናው ነገር ደግሞ ሁለታችሁ ያላችሁ ፍላጎት ነው ብትጋቢ ብትረዳዱ አብራችሁ የምትገነቡት ህይወት ሊኖር ስለሚችል መጋባት ትችላላችሁ እርግጠኛ ነኝ ምክንያት ይኖራችኋል ከዚህ በኋላ መጠበቅ የለብንም አብረን ብንጋባ መልካም ነው ያላችሁበት ምክንያት አለ እኔ የማላውቀው እንግዲህ እናንተ አንቺ ባለ ታሪካችን የምታውቂ ከዛ መጋባት ነው ሐሳብ ካለ መሞከር ነው ምን ይመጣል ቢመጣ ምንድነው የሚመጣው ተመልሰሽ አሁን ያለሽበትን ህይወት ነው የምታገኘው አይደለም እሱን ተመልሶ ያለበትን ህይወት ነው የሚያገኘው ፈቃዱ ደግሞ የፈጣሪ ፈቃዱ ከሆነ ደግሞ ኑሯችሁን ተጋግዛችሁ አሸንፋችሁ ነገ ከነገ ወዲያ ዞር ስትሉ በጣም ውብ የሆነ ታሪክ የምታወሩበት ህይወት ነው የሚሆናችሁና ከባድ ነገር ነው ኮስት የሚያደርግሽ ነገር ሊኖር ይችላል ግን ተባብራችሁ የምትሰሩት ቤት ትልቅ ቤት ይሆናል ብዬ አስባለሁ በጣም ጥሩ እኔ ደግሞ ባለ ታሪካችንን እምልሽ ነገር ምንድነው ፍቅር መስፈርት አያውቅም ብዬ ነው የማስበው ስትወጂ ያለ ምንም ማን ነው ምንድነው ብለሽ አይደለም አጥንተሽ አይደለም የወደድሽው ማንነቱን በቃ ወደዋል ይሄን ልጅ ብለሽ ነው የገባሽበት እዚህ ህይወት ውስጥ ከገባሽ በኋላ ደግሞ ምን አለው ምንድነው ያኖረኛል አያኖረኝም ማለት የሚያኖር እግዚአብሔር ነው በእናንተ መሃል ውስጥ ሆኖ ሊያኖራችሁ የሚችለው እግዚአብሔር ነው እኔ ይሄንን አምናለሁ ቅድም እንዳልኩት አፈር መሬቱን ጠርጌ ቢሆን አድራለሁ እኖራለሁ ህይወቴን በዛ ለመራ እችላለሁ ነገ የተሻለ ነገር ይኖራል ብዬ ስለማስብ ሁለታችሁም የተማራችሁ ናችሁ የተማራችሁ ስለሆናችሁ ደግሞ ነገ ወጣችሁ ስራ ፈልጋችሁ ከልብ ተፈልጎ ወይም ደግሞ ባይሆን ባልተማራችሁትም ቢሆን ስራ አግኝታችሁ ህይወታችሁን የምትለውጡበት ነገር ይኖራል ብዬ አስባለሁ ነገ ሌላ ቀን ነው ይባል የለ እንደገና ደግሞ መጀመሪያ ላይ አሁን ጨላልሞባችሁ ሊሆን ይችላል ነገ ደግሞ የተሻለ ብርሃን ሊኖር ይችላል አንቺ አጠገቡ ሆነሽ እያገሽው በተቻለሽ አቅም እያበረታታሽው ስራ እንዲሰራ የተሻለ ኑሮ እንዲኖራችሁ አንቺ ብታግዡ አጠገቡ ሆነሽ ጥሩ ነው ብዬ አስባለሁ ሌላው ሶስተኛው ነገር የምጨምረው ነገር ምንድነው
በተቻለ አቅም እዚህ ከባድ ህይወት ውስጥ ልጅ ላለማምጣት መጠንቀቅ ነው። ልጆች መጥተው የባሰ ከባድ ነገር እንዳይሆን ሁለታችሁ ስትሆኑ ተጋግዛችሁ ምንም ሰርታችሁ ባትበሉ ቆሎ ቆርጥማችሁ ማዳር ትችላላችሁ ብዬ ነው ባስበው። ልጆች ከመጡ ግን ትንሽ ከባድ ይሆናል። ይህንን ተመካከሩበት፣ ተነጋገሩበት። እናቱ ቤት መግባትሽ ለኔ ከባድ አይደለም። አንቺ ጥሩ ከሆንሽላችሁ እነሱም ጥሩ ይሆናሉ ብዬ ነው የማስበውና መጥፎ ነገር ይኖረዋል ብዬ አላስብም። ይሄኔ ሐሳብ ነው። እንዳልኩት እኔ ካለኝ ውስጤ ከሚፈልገው ነገር ወይም ደግሞ ካለኝ ኤክስፒሪየንስ አንፃር ነው የምናገረው እንጂ ባለሙያ አይደለሁም ወይም ደግሞ እኔ የተሻለ አውቃለሁ ብዬ አይደለም እዚህ ጋር የምናገረውና ይጠቅመኛል ያልሽውን ሐሳብ አንቺ መርጠሽ ሰጅላለሁ። እውነት ነው አዚ እንዳለችው ፍቅር መስፈርት የለውም። ስታተስም ደረጃ ማይቶ የሚመሰረት ነገር አይደለም። መፋቀራችሁ መዋደዳችሁ በጣም ደስ ይላል። ከዩኒቨርሲቲ ጀምሮ ነው የነበራችሁት። ትዳር ግን እንደኔ መስፈርት አለው ብዬ አምናለሁ። አብሮ ጎጆ ለማቆም አንድ ላይ ህይወት ኑሮ ለመመስረት የራሳችሁ የሆነ ገቢ ያስፈልጋል። አትሊስት ይሄ ሌክዠሪ የሆነውን ነገር ሳይሆን የሚኖርበት ነገር ያስፈልጋል። መሰረታዊ ነገር ነው ብዬ አምናለሁ በግሌ። እሱን ነገር ደግሞ አልተሟላም፣ በቂ አይደለም። ልክ አንቺ ከተማርሽበት ነገር ውጪ ስራ ፈልገሽ እየተሯሯጥሽ እንዳለሹ አሁን በውጪ ሆነሽ በፍቅረኝነት ፍቅረኛሽን ወይም ደግሞ እጮኛሽን ስራ እንዲያገኝ በማገዝ አብራችሁ በመፈለግ የተለያየ ማስታወቂያዎችን በማየት እንድትረጁና ስራ እንዲያገኝ ብታበረታችሁ ጥሩ ነው። ከዛ የራሱ ነገር ሲኖረው ቤት ተከራይታችሁ ለመውጣት አቅም ሲኖራችሁ የዛን ጊዜ ጎጆ ብትቀልሱ ነገሮችን ብታስተካክሉ መልካም ነው ብዬ አስባለሁ። ካሉት ከሚመጡት ኃላፊነቶች አንፃር ወሳኝ ነገር ነው ብዬ አስባለሁ። አሁን ግን ባላችሁበት ደረጃ ፍቅራችሁን አብራችሁ አትኖሩም እንጂ በውጪ የሚከለክላችሁ ነገር የለም። መልካም ነገር ነው። ነገ ደግሞ እሱም የተሻለ ስራ አግኝቶ ደስ ብሏችሁ የራሳችሁን ህይወት የምትኖሩበትን ነገር እንዲመጣ እመኝልሻለሁ። በጣም ጥሩ። እኔ ደግሞ ልል የምችለው ነገር ፍቅር ራስ ወዳድ አይደለም። እሱም ቢሆን ለአንቺ ማሰብ አለበት፣ አንቺም ቢሆን ለሱ ማሰብ አለብሽ። ትዳር ቀላል ነገር አይደለም። ትዳር ብቻ ሳይሆን ማንኛውም ምድር ላይ ስንኖር የሚገጥሙን ነገሮች ብዙዎቹ በገንዘብ የሚፈቱ ናቸው። በተለይ አሁን ባለንበት ሁኔታ የመኖር ጥያቄዎች በሙሉ በገንዘብ የሚፈቱ ናቸው። የሚያኖረን እግዚአብሔር ነው አምናለኝ። ግን እግዚአብሔር አለ ተብሎ ደግሞ ገደል አይገባም። ስለዚህ እግዚአብሔር አለላችሁ አይዟችሁ የሚል ምክር ልሰጥ አልችልም እኔ በግሌ እምለው ግን ተፋቀሩ። በፍቅራችሁ ውስጥ እኛ ምንም ጠብ የለንም። በመዋደዳችሁ ውስጥ ደስታ ነው ያለው። እደጅ ያላችሁ ደስታ አሁን ባላችሁበት ሁኔታ ባላችሁበት ሆናችሁ አጣጥሙት። ትዳር ውስጥ ሲገባ ግን ብዙ ኃላፊነቶች ስላሉ ለምንወደው ሰው ስንል ብዙ መጣር ይጠበቅብናል። እሱም አንቺም ለፍቅራችሁ ስትሉ የምታደርጉትን ነገር መጀመሪያ አድርጉ። መሰረታዊ የሚባሉ ጉዳዮች አሉ። እነዛን መሰረታዊ የሆኑ ጉዳዮች ሳታሟሉ ቃል እንዳለችው ትዳር መስፈርት የለውም የሚባል አባባል አላምንም። እሷም ያለችው ትዳር መስፈርት አለው፣ በእርግጥም አለው። መስፈርቱ ግን እኛ ተፋቃሪዎቹ ራሳችን በራሳችን ቤት የምናወጣው መስፈርት ነው እንጂ የዛ ቤት እና የዚህ ቤት ህግ ስለሚለያይ መስፈርቱም ስለሚለያይ ለማንኛውም ጥያቄሽ ሲመጣ መጀመሪያም ጭንቀትሽ አሁን ባለን ገቢ መኖር አንችልም የሚል ስጋት ስለሆነ አው ስጋቱ ካለሽ ታገሱ ነው። በውጭ ሆናችሁ ፍቅራችሁን ቀጥሉ። ጥቂት ጊዜ ታገሱ። መፍትሄዎች እስኪመጡ ድረስ አብራችሁ ቀጥሉ። እግዚአብሔር የሚወስዳችሁን መንገድ ጠብቁ። ለማንኛውም ሁልጊዜም እንደምለው በእንዲህ አይነት የጭንቅ ሰዓት ወደ እግዚአብሔር መመልከት ጸሎት ማድረግ ያስፈልጋል። ጸሎት አድርጉ። እግዚአብሔር የሚመራችሁ የተሻለ መንገድ ይኖራል። እነሱ ያሉትን መንገድ እግዚአብሔር የመራችሁ ከመሰላችሁ መቀጠል ነው። እኛም ያለውን መንገድ የተሻለ ነው ብሎ እግዚአብሔር የሚያሳያችሁ ከሆነ መቀጠል ነው። እዚህ ጋር እኛን ሀሳብ ብቻ ነው የምናስቀምጠው። ለማንኛውም በጸሎት ትጊ ነው የምንለው። የዛሬውን በዚሁ እንቋጫል። ምን እየተሰማኝ እንደሆነ ታውቃለህ? በእነዚህ ሁለት ልጆች ምክንያት ለመጀመሪያ ጊዜ ወደ ድሬዳዋ መሄድ ይመስለኛል ለሰርጋቸው ወደፊት ደግሞ ልጆቻቸውን ለመጠየቅ። ለማንኛውም ግን የወሰንሽውን ውሳኔ እንፈልገዋለን። ኮመንት ላይ ከቻልሽ፣ ካለዛ ደግሞ ቴሌግራማችን ላይ ቶክ ዳላስ ወይም ኢንስታግራም፣ ሌሎችም ሶሻል ሚዲያዎቻችን ላይ አሳውቂን። ምክንያቱም መልሰን ውሳኔውን እግረ መንገዳቸውን ደግሞ ሌሎችም ያውቁታ
ማያውቅ ሰው አይኖርም እንደ ቃል ዛሬ ድብድቡ ሳይጀምር በዚህ መጨረስ ይሻላል። በጣም ደስ የሚል ኢንተረስቲንግ የሆነ ታሪክ ነበረ። በጣም በቀጣዩ ሳምንት እንዲህ ሞቅ ያለ ውይይት እንድናደርግ ሞቅ ያሉ ታሪኮቻችሁን አድርሱን። በእናንተ ታሪክ ውስጥ ሌሎች ሰዎች የሚማሩ ከመሰላችሁ ታሪካችሁን አካፍሉን። በእናንተ ታሪክ ውስጥ እኛ የምንጨምርላችሁ ሐሳብ ያለ ከመሰላችሁ ታሪካችሁን ላኩልን። በእናንተ ታሪክ ውስጥ ሌሎች ተመልካቾች የሚሰጧችሁ ሐሳብ የሚጠቅማችሁ ከመሰላችሁ ታሪካችሁን አካፍሉን በማለት የዛሬውን በዚሁ ፈጽመን ልንሰነባበት ነው። እስካሁን አብረናችሁ የቆየነው ዋለልኝ አስማረ፣ አዚዛ አህመድ፣ ቃል ኪዳን ግርማና ፍጹም አስፋው ነበርን። እስከ ሳምንት ሰላማችሁ ይብዛ። ባይ ባይ።